በነገራችን ላይ ግጥሙ ለኔም ላናንተም ይሰራል ተመሳሳይ ነገር አለው መንታ ደስታ እኔ መላጣ ነኝ አብዱ ውስጡ ራስታ ያ ሬጌ ሰርታል ብዬ ነው እንደ ተመሳሳይ ነገር አለ አይ ኖ ያው ተቃራኒ ነገር እኮ ደስ ይላል ያኔ እስራኤል ቆንጆ ሾው ነበረን ባክስቴጅ ሌላ ምናልባት የቪዲዮ ጥያቄ ካነሳው አይቀር በቀጣይ ቪዲዮ ላይ አንተ ቆመህ ሂዳሽ ጥላውን ሁሉም ሰባይ መብቱ ይከበር የሚለውን ዜማ ታቀነቅናለህ እስከ መጀመሪያ ቪዲዮ ልጋብዝ ማውቆኒኖ ሰብአዊ መብቱ ከፈጣሪ ጸጋ የተሰጠ ሀብቱን ነበረ ምኞቴ ሰመረ መሰለኝ ፍላጎቴ በስቶ አይቼው ደስ አለኝ ብዬ አለፍኩ ሁሉን ችዬ መከራዬ ወይ ሲፈስ እንባዬ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ ሁለት ሶስት ዘፈኖች እኔ ታውቃለህ አይደል እነሱ ከተከፈቱ ወይ እነሱን ካሰብኩኝ በቃ ጫማጥ እንባባባ ብዙ ጊዜ አልናገርም አንዳንድ ፍሬንዶቼ ልክ ዘፈኖቹ ሲመጡ አጥፋት ምናምን ይባላል ይሄ ዘፈን ማለት በሙሉ በቃ የነበረውን ስቃይ እየተናገረበት ነው ጥላሁን ገሰሰ አየህ ሁሉም አውቆ እንዲኖር ሰብአዊ መብቱን ከፈጣሪ ጸጋ የተሰጠ ሀብቱን አየህ ከዛ በኋላ ብዬ አለፍኩ ሁሉን ችዬ ምናምን ይላል ማን ላይ ምን ይላል መሰለ በጣም ከባዱ ነገር በከንቱ አልቀረ ጩኸቴ ተሰማ ሁሉም ተረዳለኝ በፍቅር ተስማማ የድካሜ ዋጋ የለፋሁበት እንዳይቀር ከእንግዲህ አየው ዛጋ ነው ፖይንት በቃ የለፋበትን ሌሎቹ እየበሉበት ነው አየ ፌር የሆነ እንትን አልነበረም አየ ሶ ብዬ ይላል በቃ ጩኸቴን በቃ ጩኸት ነው መጮህ ነው የምትችለው ምን ትችላለህ መጮህ ነው የምትችለው እሱ አንድ ደግሞ ሌላ ዘፈን አለ በጣም የሳውዲ አረቢያ በቃ አንድ ደምፖኛ በቃ እንትን ቴዎድሮስ ታደሰ የሱ ዘፈን ደግሞ የትኛው የጎኔ ባላማገር አቤት እሱ ቺስታ ሆነ ስደተኛ ሆነ አቤት ቢቀጥንም አንገት ነው አንተ ካሜራማን ሶፍት አምጣ እባክህ እኔ ጨዋታ ይሻለኝ እንደ አታስልክሰኝ አምጣ አረቶ ሲብዲዬ በጣም ባለጌ እኮ ነው ነገር ቢቀጥንም አንገት ነው ራስን ከቻለ አየ ራስን ለመቻል ነው የምትፍጨረጨረው እድሜ 21 የሳውዲ አረቢያ በረሃ ላይ የአንድ ብር ፉል ገዝተህ ነው ቤት የምትገዛው ነገ ምን ይሆናል እንዴት ነው ምናምን እያልክ በጣም ከባድ ዘፈን ለቴዲ ራሴ ነግሬዋለሁ በህይወቴ በቃ እንደዚህ አይነት ዘፈን የለም የራስህን ነገር እንድትወድ በቃ ነገ አሪፍ ነው በቃ ተጋሪፍ ይሆናል ተስፋ ምናምን እንድታረግ ትንሽም ቢሆን በአንድ ብርም ቢሆን የገዛ ነገር በቃ ቢቀጥንም አንገት ማለት ራስን ከቻለ በዛ ላይ ከላብህ ከደም የተገኘ ሲሆን ደግሞ ደስ ከደም የተገኘሽ ውስጤ ኦ ማይ ጋድ I can't take it እንዴ አይዞህ በደንብ ስሟቸው እነዚህ ዘፈኖች በደንብ ምኞቴን ከመጠርኩት እንደራስ ካደረኩት ከበቃው ስለጉድ
ንጉሴ እንዳቅም እንደ ኪሲ አይቀርም እንደ ሰው አንጀቴን ማራሴ አንጀቴን ማራሴ ከሰው ፊት ከረበጡ ከማለት ከመቅለጡ እነዚህ ዘፈኖች በደንብ ስሟቸው በእናታችሁ ወጣቶች። ብዙ ነገር ተብሏል። በጣም ብዙ አይዲያ ተነስቷል። እንደዚህ ልብን የሚኮረኮሩ ድንገት ያለፋቿቸው ዘፈኖች ይኖራሉ። ወደ ኋላ ሄዳችሁ እዩ። በተለይ አሁን ደግሞ የእናንተ ጥቅም እንግዲህ አሁን ከጩጮቹ ጋር ላውራት የእናንተ ጥቅም የእንትኑ ዘመን መሆኑ ቴክኖሎጂ በቃ ክሊክ ስታረግ ይመጣል። አባዬ በቃ ይሄ እኮ ነው። ይሄ ቆንጆ ዘመን ነው የመጣው። እናንተ ሌላ ነገር ካላረጋችሁበት በስተቀር ማንም ሰው ልበልጥ በቃ የሆነ ነገር ልቸክል ካለ አሪፍ ጊዜ ነው። በቃ እንደሱ አድርጉበት። እኔ እነዚህ ሁለቱ ዘፈኖች በጣም የህይወቴ በቃ እንደዚህ እንትኖች ናቸው። ማገሮች ታውቃለህ። በቃ ጥሌ ነው፣ ቴዲ ነው። በቃ ሜሴጅ ነው። ምንም ልታረጋዋች ዘፈን ከዘፈንኩኝ በእነዚህ ደረጃ ቢሆንልኝ እንደው እንደዚህ ሐሳቤን የሆነ ሰው ቦታ ላይ ምን እላለሁ። አሁን ከምትለው ሐሳብ ጋር እኮ ራሱ ከፍ አድርገህ አይዞንን የሰራህ ይመስለኛል። አዎ እንደዚህ ነው። በቃ ለምን መታየት አለበት። ጩጮቹም እኮ አሁን ያሳዝነዋል። አሁን በቀደም እኔ የሰማሁት ከባድ ነው። ላይቭ ቲክቶክ ላይ ራሳቸው የሚገሉ ልጆች ሰይፉ can you believe that እንግዲህ ሀገር ያወቀውን ሀገር ያላወቀው ጨንቆት ሱሳይድ የሚያደርግ ሰው እኮ አለ ማለት በቃ የሆነ ታላቅ ወንድም የላቸውም። አይዞ የሚል የላቸውም። እቅፍ አድርጎ ፓፓ አንቺ እኮ አሪፍ ነሽ እንዴ እኮ በቃ አንተ መስመር ትንሽ ነው ግፊን አብሽር ምናምን ብለህ ትንሽ ገፋው እኮ ይጨራል። እንደሱ የሚያደርግ ሰው ያጡ ነው ይመስለው። በሁሉም ፊልድ እየታዘብክ እኮ በሙዚቃ ብቻ እንዳይመስል አሮን ነው። በእናንተም ፊልድ በሌላውም ፊልድ በደንብ ካየ እንደዛ አይነት እንትን ይፈልጋሉ ወጣቶች እንጂ እጃቸው ላይ አለ እኮ በቃ አሪፍ ዲቫይስ አለ። ክሊክ ሲያደርጉ ይመጣል። ምን ችግር ዘንድሮ የሆነ ነገር ልወቅ ካለ አንድ ሰው ምንም አያስፈልገውም። ትንሽ ግፊት በቃ ያውቃል። ግን ያኛው ኮንፊደንሱ ላይ መጣ ይችላል ወይ እጅ ሲያጥር ደግሞ አንዳንዴ ሁሉ ነገር እንትን ይላል ምናምን ሆዲ ብሶና በቃ ለቶ ምናምን ይላል እንጂ ብዙ እንደዚህ ፖዚቲቭ የሆኑ ኢነርጂ የሚሰጡ ዘፈኖች ብዙ ብሰራ ደስ ይለኛል። እንደውም አሁን የጋሽ ጥራውን ስም ስላነሳ ነው በዚህ አሜሪካን የነበረ ጊዜ ሰፊ ጊዜውን ያኔ ተሰማ ነው ከኤፒዲ ጋር ያሳልፍ ነበር አብዱ ኪያርና ጋሽ ጥላሁን። ጋሼ ጨዋታ ይወዳል ደግሞ መጨረሻ እድሜው ላይ ጨዋታ ነበር። እዚህ እንደውም ግርማ ነው ብዙ ያገኘው፣ ግርማ ተፈራ እዚህ አሜሪካን ሀገር እሱ ነው ብዙ ያገኘው። እሺ እኔ አዲስ አበባ አንድ ቀን ተሰብስበን ሄደን አሳኩት። እሺ የሆነ የትዝታዬ እናትን በጓይላ ምናምን አድርጌበት በቃ ይወድቀዋል። ከዛ በቃ ተመቸኝ እመጣለሁ፣ ችግር ከሰዓት እመጣለሁ። የመጣው ጋሼ መጣ ደግሞ ዛሬ ምንድነው ጥያቄ ነው የሚጠይቀው። እሱ በጣም መስፈን ይችላል እና አንዳንዶቹ ዜማዎች እንዴት ነበሩ ሲሰጡ ብለዋል። አይ እዛ ላይ ነው እኔ ኮሽን እንዴት አድርጎ እንደዘፈነው በኋላ ነው በቃ የምታውቀው እንጂ እንዴት ታውቃለህ? ሲመጣ እኮ ዘፈኑ የሆነ የገጠር ዜማም ሊሆን ይችላል፣ የሆነ ዜማም ሊሆን ይችላል። አዎ አታውቀውም። እና ብዙ ነገር ይኛል ብዙ ደስ ይላል። እሱ ራሱ ዘፈናውን ጓይላ አድርገ እናም ስለ ይወድቃል በቃ ይሞታል። እንዴት አድርገህ ነው የምትለው? የትዝታዬ እናት ሲመጣ ግን የትዝታዬ እናት ሌላ ነው። ተው እንጂ ሌላ ዘፈን የትዝታዬ እናት የስሜት መሬት ለተዲዳዶ የትልዳር እንደዚህ ነበራል። እሺ ከዛ ጋሽ ሳህሌ ፒያኖ ይዞ ከሰዓት ያስጮኛል። ግን ብሎ እንዲያወጣው ከዛ በኋላ ሃውስ ይሆናል ዘፈኗ። አየው አሁን ከዚህኛው ሪትም ወደዚህኛው ሄደ፣ ፈጠነ፣ ወጣ ምናምን የምናውቀው ትዝታዬ እናት እንደሱ ነው። እሱ ደግሞ በስተመጨረሻው እድሜ ላይ የሆነ ሰውዬ በጓይላ ብሎት ነው ብዙ
ስለው ታውቃለህ ይወድቃል። እስኪ አስታውሰኝ በእናትህ። ላይት ዝታየናል ሙዚም ተይሞት ያለው እኮ ታማኝ ጋር ሰርተህ ነው። ብዙ ሰዎች እንደውም ምንድነው ያሉኝ የሆነ አዲስ ሰው ሶሻል ሚዲያ ሲከፍት ላይክ መሰብሰቢያው ነው ምናምን ብሎ በቃ እሱን ትጥልና ላይክ ሰበስባል። በቃ ሰው በጣም ይሰራል። አዎ እነዚህ እንደዚህ የምናረጋቸው ነገሮች የሆነ ሰው እንትን ይላቸዋል፣ ያነሳሳሉ፣ ያጫውታሉ። የሌላ በአንተ ጋር ነበረ እንዴ ዛሬም አንድ እንሞክር እንዴ እስኪ በእናታችሁ። ዛሬ ደግሞ አዲስ ያው የማን ይቀየር አንዱን ነገር እናንሳው። እኔ ዳንሶል ድሮ ላይ ነው ያለሁት አይደል? Before the end of the night I wanna hold you so tight. You know I want you so much and I'm so tempted to touch. Tempted to touch. ይሄንን ዘፈን ወስደህ ብቻ የሆነ ሰፈር ከተተው ግድ ይላል። እስኪ ምን Before the end of the night I wanna hold you so much. You know I want you so much. And I'm so tempted to touch. Tempted to touch. I let go of my need you so much. Tempted to touch. ሶስት አለብሽ ይወለ ማለት ሌላ ሰፈር ይላል። ቢዲ ትችላለህ። ለምሳሌ አዲስ ዓለም ለማስተዋወቅ እንዲህ ስንገናኝ ትዝ ይለኛል የዙን ዘፈኖች ተቀይረው አሁን ድረስ ለምሳሌ ይሄ አሳው ተከማችቶ እንደሱ ነው። አየህ ዘፈኖች ቅርጽ አላቸው። ሁሉም ዜማ የሚባለው ነገር በጣም ከባድ ነገር። እንደው ያው እኛ ምንም አይነት ክላስ የለም አልወሰድኩም ማለት ዜማ ምናምን አገሪቷ ውስጥ ከጥንት ጀምሮ ሃይማኖት እንትኖች ተይዞ የቆየ። ስለዚህ ኖርማሊ ያሬድ ሄደ ብትማር እንዴት ኢንስትሩመንቶቹን ትጫወታቸዋለህ ነው እንጂ ዜማ በጣም ከባድ ነው። ግን ዜማ የተለያየ ህብረተሰብ ያኛው ህብረተሰብ ከዚህ ጋር የኛው ህብረተሰብ ከዛ ይሄ ወጣ ብሎ እዛ ሀገር ሲሰማ ያኛው እንደዚህ እየተወራረሱ ምናምን ነው በሂደታቸው። ሰምሃው ሚውዚክ እንደዛ ነው የሚሆን። እንደሱ አይነት ነገሮች ስላሉ ሁላችንም ደግሞ የተለያየ ቃና አለ ስንዘፍን። ይሁን አንዱ የሚያምርበት ከፍሬንዳችን አለ፣ ያኛው ልጅ ሌላ ነገር ያምርበታል፣ ያኛው ሌላ ነገር ያምር። ስለዚህ የራሱ ዜማው ለሆነ ሰው ስትሰጠው አንዳንዱ ቦታ ላይ ስክት ይላል፣ አንዳንዱ ደግሞ ጭራሽ ዴቨሎፕ አድርጎ ከአንተ ካሰብከው በላይ ያደርገውና ትልቅ ተፈን ነው። ስለዚህ እሱን ነገር ፕራክቲስ ዝም ብለን አደርግናል። አሁንም እወዳለሁ፣ ደስ ይለኛል እንደዚህ መጫወት። አይ ቲንክ ያኔ ሳውዲ አረቢያ ብቻዬን ስሆን የጀመርኩት ነገር ይመስላል። በዚህ ሪትም እስቲ እንቀይረው እንዴት ሬጌ ትላለህ ሰምሃው እየሰራ ነው ውስጥ። አሁን ይሄንን በትክክል በሙዚቃ ምን እያደረግኩ ነው ብለህ ብትጠይቀኝ እኔ አላውቀውም። በቃ አበጋዝ ምናምን እነ ዳዊት ጥላው እነዚህ ላይ ነው የሚስቁት። ምን እያደረኩ እንደሆነ አይገባ። እስቲ በሚውዚክ ንገሩኝ። ሚውዚክ ቲዮሪ በጣም ጎበዝ አይደለሁም ስላቸው ይስቃል። አንዱ ትልቁ ችሎታ አለኝ ገና አለ ዳዊት ጥላውና ሲሉ አልችልም ማለት ነው አለ። ዋው ለካ ሚውዚክሊ ሌላ ነገር ነው እያደረኩ ያለው ታይ እኔ ነኝ ተርሙን መናገር ያቃተኝ እንጂ ስሜቶችን በጣም ኪኪ ቦታዎች እየነካኳቸው ነው። አየ ይሄ ሰፈር የሆኑ ሰዎች እናቶች አሁን አላየ ሰብ የሆነ ነገር ሲያረጉት በሰርግ አስበው ፒያኖ የለም ምን የለም ግን ድምቅ ይላል። አየህ እሱ ነገር ከዚህ ጋር ይያዝ። ዜማ በቃ ከባድ ነገር ነው። ቅድም እንደነገርኩ ነው። በቃ ከባድ ስራ አላህ ከራሱ ካልሰጠ አይመጣም። ቀሪ ህይወትን ስታስብ በቃ በሙዚቀኛ አሁን ይኸውልህ እንደዚህ ፊውቸርኩ ስትጠይቅ አንተ ታስቦካኛለህ ትላለህ። ዝም ሙዚቃ ጋር መቆራረጥ አልፈልግም።
ባለፈው ሞክሬያቸዋለሁ። ያየሁት ችግር አለ እና እሱን ችግር አይቼ እንድሮ ምን ዘፈን አለ ምናምን ማለት አልፈልግም። ስለዚህ ልጆቹ ጋር መጠጋት አዲስ ትውልድ መጠጋት ነው ጥሩ። ምን መሰላሪ ሳውንዱን እየሰማው ነው ከስቱዲዮ የሚወጣው ገና ስትከፍተው እኮ ይሄ እኮ ዛሬ አመት የለም። አይ ሶፍትዌሩ እያደገ በመጣ ቁጥር ስቱዲዮዎች ውስጥ ከባድ ሳውንድ አለ። እሺ ኦዲዮ ማለት ቪዲዮ ነው። አንተ እኔና አንተ የዛሬ አመት የተቀራረጽንባቸውን ቪዲዮ ታይቷል። ኳሊቲ ምን አለ ምንም አፈርሽ ዘንድሮ እኮ በቃ የሆነ ነገር ያደርገዋል ራሱ አላየው። ቴክኖሎጂ ሶፍትዌሩ አሪፍ ነው፣ በጣም አሪፍ ያደርገው። እንግዲህ ቪዲዮን አስበው ጥራት። ልጆቹ ያንግ ናቸው፣ 20 ውስጥ ገና በኢነርጂ ነው ያሉት። አየው ሁሉም አሉ እንደዚህ አይነት ልጆች ናቸው። ምን ነው የጎደለው? አየው ያቺ ጥበብ የምትባለው ግጥሟና እሷን ሶፍትዌር አይሰራም። አየው እሷን ሶፍትዌር አይሰራትም። እሷ ከታላላቆች ግጥምና ዜማ ከሚሰሩ ሰዎች እኛም አሁን ታላቅ ሆነናል። አቦ ያስቦካኛል ብያለሁ። ታላቅ ሆነናል እና እኛ ጋር ትንሽ አለ ከኛ በፊትም ነበሩ አሁን ያሉ አሁን እሱን ለነዚህ ልጆች ትንሽ እሱን ነገር እያሳየ ይሄንን ቴክኖሎጂ ተጠቅመው አሪፍ ኦዲዮ አሪፍ ቪዲዮ ያንጎች ናቸው ቆንጆ ስራ ይዘው ይመጣሉ። እንደዚህ ካልሆነ ከየት ያገኛሉ? ነገር ሁሉ ነገር እኮ አሪፍ ነው። ቪዲዮ እኮ ደስ ይላል በጣም ዋናው ጥበቡ ላይ ነው አይደለ? አይስብም ወይ ዜማው? ሁሉም ሰው ይለኛል እኮ ብዙ ዘፈን ይወጣል ግን ይሄው ምንድነው እንደዚህ ያደረገው? አይ ጥበቡ ዜማውና ግጥሙ ላይ ሶፍትዌሩ ከየት ያምጣው? ኤአይ ግጥም እንደምንም አሁን ጀምሯል፣ ዜማም ጀምር ይሆናል። ግን ዋናውን የኛን ይሄ ልባችንን ቁስቁስ የሚያደርገው የኛ ሀገራዊ ቅኝቶቻችን እና ይሄ ሲባሉ ደስ የሚሉ የኛ ነገሮችን እሱን አያመጣቸውም ቴክኖሎጂ። አሁን ሁሌ ኤቢዲ ግጥምና ዜማ ለራስህ ራስን የምትሰራው? አዎ። የሰው ተቀብለህ ታውቃለህ? የሰው የበቀቱና አንድ ጊዜ ተቀብያለሁ። ያቺ እንትን ማፈርሽ የምትለው አሁን ታይም እንደዚህ ከተገኘ ልጆቹም ያው ኮሌጅ ሲሄዱ ይተውሃል። ባለፈው 1-2 ስራ ሞክሬያለሁ ከጩጩ። እሺ ቆይ ራሴ ልቀላል፣ ማንም ሰው አይግፋኝ። ራሴ አዲስ ሙላትን ብዙ ዘፈን እያሰማኝ ነበረ። ይሄን እንደዚህ አድርገው እኔ ደግሞ ፊቸሪንግ ገባለሁና የውብዳር እንሰራለን። ስለዚህ በጣም አሪፍ በጣም ምንድነው ያልኩት አዲሴ ጎ ስቴጅ ላይ ብቻ ቀጥቅጥ የሆኑ የቸገሩ ነገሮች ምናምን ካሉ እኔ ያለውን አሪፍ እናደርጋለን። ዶንት ወሪ አልኩ። ወጣና ሳየው ደስ ይላል። ሌላ ሁለተኛ ዝም ብዬ አሰብኩና ፍቅሬዬ ወዬ ልል አንዲት ያንግ ልጅ ልትቀበለን የመጣች ሜላት ይሄ ብለን እሱን ሰራ ነው። ውጤቱን አየው። በቀደም አለች ኤቢዲ መኪና ገዛው ስትለኝ ያላ ይጨምርልሻል የሆነ ለውጥ መፍጠር እችላለሁ አልኩኝ። ልጆቹ ጋር እንደዚህ መጠጋት ነው የፈለኩት። ዱዌት እያደረግን ፊቸሪንግ እየገባን እና አንተ ደግሞ ይሄንን ዘፈን ዝፈኑ፣ ይሄ ግጥም ካንተ ጋር አሪፍ ነው፣ አንተ እንደዚህ ግባ፣ አንቺ ይሄንን ብትገቢ በጣም አሪፍ ነው፣ ቀዝቀዝ ካለ ዘፈኑ እኔ ምናምን እያልን የተደጋገፍን እሱ ጄኔሬሽን ጋር እኔን እንደ ኦጂ እንደ ታላቅ እያዩኝ እኔም እነሱን ኤነርጂ እየሰጠው እሱን ነው የሚፈልግ አሉኝ። አሁን እጄ ላይ ብዙ ዘፈን ዳዊት ጽጌ ዘፈን ወስዷል። ቆንጆ ዘፈን ይሰራል አልበሙ ላይ ስሚዝ ቆንጆ ዘፈን አግኝቷል። ዮናታን እንደዚህ በቃ ያና የጩጮቹ ጋር እኔም እፈልገዋለሁ። ስለዚህ መስፈን ብቻ ሳይሆን በቀጣይ ፕሮዲዩስ ወደ ማድረጉም ትገባለህ? ያ ፕሮዲዩሰር መሆን አለብን። ሴፍ በጣም መሆን አለብን። ልጆቹ ኢነርጂያቸው የኔ ፕሮዲዩሰርነት ብቻ ሳይሆን የሀገር ፕሮዲዩሰር ቢመጣ ይሰራል። አዩዋቸው እኮ አዲስ አበባ እኮ ክለብ ከከረምኩኝ አለ በጣም አሪፍ ናቸው። አዲስ አበባ ያሉ ሙዚቀኛ ስላለ
ዘፋኞች አሪፍ ናቸው። የጎደለው ያቺ ነገር ነው። የአዲስ አልበሙን ፖስተር እያየሁት ነበርና ኤፒዲ በሸራ ጫማ ነው የመጣው። ምን ታዲያ ምን ችግር ዛሬ እንደውም ሸራውን አሪፍ ነው ይዘን አሪፍ እኮ ደስ ይላል። ዘና ብለህ ዋናው ስራው ነው አይደል? ዋናው ስራው ነው። እሱን ነው የምታስተላልፈው መልእክት፣ የሚሄደው ነገር ምናምን ነው። ደስ ይላል። የሞ ጩጬ ነኝ ስታይል እኮ ምንድን ነው? አንተ ዳንስ ከጠፋ ጠፋ። እኛ እኮ ገና ትቀልዳለህ። እኔ ደህና ነኝ። እዛ ብቻ ነው ካረጀ ብቻ አንተ ብቻ ነህ። እኔ ጥሩ ነው።